ኑና መሊክ የኔ ልጆቼ ናቸው። የወለድኳቸው መንታ ልጆቼ ናቸው። ግን ሳላቅፋቸው ነው ጥያቸው ሄድኩት። እንደዛ ሊሆነው አንዴም እንኳን ሳታቅፊኝ አይደል? አንዴም እንኳን ሳላቅፋችሁ። አዎ ምክንያቱም ተደፍሬ ያረገዝኳችሁ ልጆች ስለሆናችሁ ነው። ምን ተደፍረሽ ነው? ቆይ አሁን ምን እያልሽ ነው ያለሽው? አባታችሁ ሀሊል አክሱ አስተማሪ ያለው የሆነ ቀን ያለ ፍቃድ ያስገድዶ ደፍሮኝ ነው። በለው ታዲያ ሻማን እናብራልሽ? ለዛ ነው ጥያችሁ ሄድኩት። ልወዳችሁ በጣም እፈልግ ነበረ። ግን ደግሞ ሁሌም ፊታችሁን ባየሁት ቁጥር እሱ ያደረገኝና በሰዓቱ የተፈጠረውን ነገር ብቻ ነበር ማስበው። እናንተም ባሰብኩኝ ቁጥር እንዴት በግድ እንደያዘኝ፣ እንዴት በግዴታ እንደጎተተኝ ነው የሚታወሰኝ። በቃ እሱ ነው ትዝ የሚለኝ። አባታችን ካፌ ራሱን ለማስወጣት አልችልም። አባታችን አስገድዶ ደፍሮሽ ነው? እንደዛ ነው እያልሻለሽው? እኔ በጣም ከማፈሬ የተነሳ ለማንም ሰው መናገር አልቻልኩም ነበር። ለእናቴ ራሱ አልነገርኳትም ነበር። መሊክ ፎቶን ስጪ እባክሽ። ይሄ ሰውዬን የደፈረሽ፣ ይሄ ያቀፍሽው ሰውዬ፣ ይሄ ጥምጥም ብለሽ ያቀፍሽው ሰውዬ እሱን የደፈረሽ ንገሪኝ እስኪ። እውነቱን ተናገሪ። ወይ ጉድ! እስኪ ይህንን እዩ። እይ ፈገግ ብለሻል። እሱም እያየሽ ፈገግ ብሏል። አብራችሁ ደስተኛ ትመስላላችሁ። እስኪ ከጀርባው የተጻፈውን ተመልከቺ። ሱምሩና ሀሊል በ1996 ይላል። ሰው የሚጠላውን እንደዚህ ይመለከታል። ይህን ፎቶ እንድትነሽ ሽጉጥ ደቅነውብሽ ነበር እንዴ? እሱ ደስተኛ የነበርንበት ጊዜ ነበረ። መጀመሪያ ላይ አባታችሁን በጣም ወደው ነበር። ግን ምን አይነት ሰው እንደነበር በደንብ አላወቅኩም። ህይወት ውስጥ ልክ እንደኔ አስተማሪ የሆነች ሌላ ሴት ነበረች እና ከሷም ጋር ቀለበት ለማሰር መንገድ ላይ ነበረ። ለኔም ተመሳሳይ ውሸት ነበር የሚነግረኝ። ስለሱ ሳውቅ መለያየት እንደምፈልግ ነገርኩት። ግን ደግሞ አልፈቀደልኝም። አንቺ እኔ ብቻ ነሽ ብሎ ድርቅ አለ። አልፈልግም ብዬ ራሱ በሰላም እንድኖር ሊተወኝ አልቻለም። በቃ እኔ መኖር አልቻልኩም። በጣም ታሳፍሪያለሽ። በጣም መጀመሪያም እንደማታምኑኝ ነግሬያችሁ ነበር። ይኸው በቃ አላመናችሁኝም። ያ ሰውዬ ለአመታት ጭንቅላታችሁን በምን ሲሞላችሁ እንደነበር ማን ያውቃል? ስለኔ ምን አይነት ውሸቶችን እንደነገራችሁ ማን ያውቃል? ማንም አያውቅም። እሺ ጥለሽ ነሽ ጥሩ። ግን ቢያንስ ትንሽዬ ክብር፣ ትንሽዬ እፍረት ይኖርሽ። ለራስሽ ክብር ይኖርሽ። በዚህ ልክ መዋሸትሽን አቆሚ። አባታችንን የማይሆን ውሸት ውስጥ አትክተችሁ። በቃ ውሸት አይደለም፣ እውነት ነው። የኔ ምስኪን ልጅ፣ የኔ እድለቢስ ልጅ። ውይ እድለቢሶቹና አልቃሾቹ እናትና ልጅ። ቆይ ማንን እያታለላችሁ ያላችሁ ነው የሚመስላችሁ? ንገሩኝ እስኪ። ማንን ነው የምታታልሉት? ፎቶ አላችሁ፣ አብረው ፎቶ ተነስተዋል። ከዛ ሰውዬ ጋር አብራ ተኝታ አርግዛ፣ ከዛ ልጆቹን እንደቃጥላቸው ሄደች። በቃ አለቀ። ምን ተፈጠረ? ደሃ ስለነበረ ነው አይደል የተውሽው? አትናደጂ። ንገረኝ ሱምሩ። ስለዚህ ካወቅሽ ምን ያህል ጊዜ ሆኖሻል? ከመጀመሪያው ጀምሮ ታውቃለች። ከመጀመሪያው ቀን ጀምሮ እዚህ የመጣነው እናታችንን ፍለጋ ብቻ ነበር። እኛ እንድታቅፈንና ልክ እንደ ልጆቿ እንድትንከባከበን ነው የምንፈልገው። ከሷ ሌላ ምንም ነገር አንፈልግም። ልክ ነው። ስለ ገንዘቧም ሆነ ስለ ሀብቷ ምንም አይነት ግድ አይሰጠኝም። እውነቴን ነው የምላችሁ፣ እውነቴን ነው። እስኪ ተናገሩ፣ እናንተ እነማን ናችሁ? ልቀቁኝ ባካችሁ፣ ልቀቁኝ። አልገባችሁም? ስሙኝ፣ እነዚህ ሰዎች አጀንዳ አላቸው።
እነዚህ ሁለቱ እቅድ አላቸው። ጃን አድምጠኝ፣ ስማኝ፣ አንዴ ስማኝ። እነዚህ ሁለት ሰዎች በእርግጠኝነት የሆነ ሰው ከጀርባቸው አለ። በቃ አልኮ አባዬ የሆነ ዓላማ አላቸው። መጥፎ ዓላማ። ልክ ነው፣ መጥፎ ዓላማ አላቸው። ምን እየተካሄደ እንደሆነ ምንም አታውቅም። ማናችሁም ምንም የምታውቁት ነገር የለም። አላኒያ ያለው ሰዎች ደብድበውኝ ነበር። እነዚህ ቅጥረኛ ውሾች ናቸው የደበደቡኝ። ምን? አዎ ቡንያሚን ያውቃል። ቡንያሚን ንገራቸው፣ አንተም በቦታው ነበርክ። ይህ ውሻ በሰዎች አሳግቶ ወስዶኝ ነበር። እውነቱን ነው? አዎ ነው አቶ ሳሚት። ያ ውሻ ኑህ 5 ሰዎችን ይዞ መጥቶ ኤሳትን ደብድቦታል። ከዛ ልክ እንደ ቆሻሻ መንገድ ዳር ላይ ጥለውት ነው የሄዱት። በሰዓቱ በጣም ተጎድቶ ነበር። ምንም ርኅራኄ አልነበራቸውም። በጣም ጨካኞች ናቸው። ከዛ ላይኛ ቤት ወሰድኩትና ለትንሽ ቀን እንዲያርፍ አደረኩት። ሰዎቹን እኔ ብቻ አልነበርኩም። ትሰማኛለህ አይደል? ይኸውላችሁ ትሰሙኛላችሁ? እሺ በቃ አባዬ ኑህ ቅጥረኛ ሰዎች አሉ። አቁም። ቆይ እንደዚህ ለምን ያደርጋል? ካንተ ምን ፈልጎ ነው? አባዬ እኔ ማስደብድቤው ነበር። አሁን ገባህ? ይሄን ያደረገው ምናልባት ሊበቀለኝ ፈልጎ ይሆናል። ምን አውቃለሁ? አቁም አልኩህ፣ አቁም። የእሱ ተራ ይመጣል። ግን አንተ እሱ ለምንድን ነው ያስደበደብከው? ምን ፈልገህ ነው? ለምንድን ነው ማሰማኝ? አባዬ ተጠራጥሬው ነው። ልክ እንደ አክስቴ ህክመት እኔም ተጠራጠርኩት። አያቴን እንደፈለጉት ሲያሾሯት ነበር። እማዬ እነዚህ ልጆች ከመጡ ጀምሮ ራሷን አልነበረችም። ምን ማድረግ ነበረብኝ? እና መልስ ለማግኘት ፈለግኩ። የሚያደርጉት ነገር በሙሉ አደገኛ ነው። በዛ ላይ ያሉት ነገር በሙሉ ውሸት ነው። የላካቸው ማንም ቢሆን ማን ቤተሰባችንን ለማጥፋት ነው። እሱን እርግጠኛ ነኝ። እዚህ ቤት እንዲገቡ ካደረጋቸው በኋላ ልክ በዚህ መልክ ቤተሰቡ መበጥበጥ ጀመረ። አዎ ግን ማን ወንድሜ፣ አንድ ነገር ልጠይቅህ። ያ የበጋ ማረፊያችን ቤት እንዴት እንደተቃጠለ ታስረዳኛለህ? እንዴት ነው የተቃጠለው? እሱ ነው ያቃጠለው። ለምን እንደሆነ ታውቃለህ? ውድ እናቱን ከእሳት ለማዳንና ራሱን እንደ ትልቅ ጀግና ለማሳየት። አልገባህም እንጂ ሌላ ምንም አይነት ታሪክ የለውም። ከዛስ አንተ ምን አደረክ? ልክ ቅዱስ እንደሆነ ልጅ ልጁን በወርቅ ሳህን ላይ አስቀምጠህ ሾምከው። እኔ በጣም ግራ ገብቶኝ ለምን ብዬ 10 ራሴ ስጠይቅ ነበረ። አንተ የሱምሩን ሕይወት ስላዳነ ትለኛለህ። ጀግናህ ነው። በጣም ትገርማለህ። እንደውም ካስፈለገ ወደ ታሪኩ መጀመሪያ እንሂድ። ወይዘሮ ኒሃይት፣ ሱምሩ ውዴ፣ እስኪ ትንሽ ወደ ኋላ መለስ ስንበል። የዛን ቀን ከደረጃ ስትወርቂ ትዝ ይልሻል? አደናቅፎች ነበር። እንዴት ይገርማል። እግሬን ይሄ ሁሉ ነገር እንዴት ነው የተፈጠረው? መሌክ በድንገት መጣች። በእርግጠኝነት መሌክ እዛ ጋር ሆነ ብላ እየተጠባበቀች ነበረ። ሳሙናውን መሬት ላይ አፍሳ እየተከታተለች ነበር። ከዛ አንቺን አዳለጠሽና ወደቅሽና እንዴት ያለ አጋጣሚ ነው! መሌክ እዛ በቦታው ነበረች። ከዛ በድንገት ደግሞ ጂሃን መጣና ከልጅቷ ጎን ሆነ እና አብረው ሲሽኮረመሙ ሲጀናጀኑ ምናምን ነበር። እና ይሄ ምንድን ነው? ህይወት እውነት እንደዚህ ነው የምትሰራው? ሁሉም ቀድሞ የታቀደ ነው አይደለም? አይናውጣ ነውረኞች። የቀለበታችን ቀን አስተናጋጅ ነበርሽ። አጋጣሚ ነበር? ከአንተ ጋር ምንም አያገናኘውም። እሺ ከምን ጋር ነው የሚገናኘው? መልሽልኝ። አጋጣሚ ነበር ወይስ አይደለም? የሆነ ነገር በይ፣ መልሽልኝ። መሌክ እባክሽን የምጠይቅሽን መልሽልኝ። አጋጣሚ ነበር ወይስ አልነበረም? አትጩህ እህቴ፣ እኔ መጮህ ምንም መብት የለም። እሺ ማለት አንተ ማን ነህ? ስለፈጠራችሁ በቃችሁ። ምን አባኔ የምትጮውበት እሱ ላይ? ተው እንጂ አባዬ፣ ምን ሆናል? ለምን ይበቃል? ቆይ ማን ነው ከጀርባችሁ ያለው ሰው? በማን ላይ ነው የተማመናችሁት? ሱምሩ፣ እነዚህ ልጆችሽ እንደነበሩ መጀመሪያውኑ ታውቂ ነበር? ሳሚት ልነግር ነበርኩ። እውነቴን ነው የምልህ፣ ልነግር ነበረ። ግን ደግሞ በመሃል ታመምክ። ይህንን መቋቋም ትችላለህ ብዬ ስላላሰብኩ ነው። እውነት? ስሚ፣ ትዝ ይልሻል? እሱ ኤሳት የ2 ዓመት ልጅ እያለ ታስታውሻለሽ አይደል? ምን ብዬሽ ነበር? ዳግመኛ እምነቴን ካጠፋሽው ከዚህ ምድር ላይ እስከ መጨረሻው አጠፋሻለሁ ብዬሽ አልነበረም? ታስታውሻለሽ አይደል? ሕይወትሽን አመሰቃቅለዋለሁ፣ ሕይወትሽን አበላሽቻ አሰቃይሻለሁ ብዬሽ ነበር። ቋንዴ በ2 ዓመቴ ምን ተፈጥሮ ነበር? ሕይወትሽን አመሰቃቅለዋለሁ፣ አሰቃይሻለሁ ብዬሽ ነበር። እንደዛ ብዬሻለሁ አላልኩሽም? እሱን መቼም ማረሽው። አባዬ ምንድን ነው የምትለው? አባዬ ምንድን ነው? አባዬ ቆይ ምን እያልክ ነው?
አንተ አፍህን ዝጋ። እሷ የምለውን በደንብ ታውቃለች። እሷ በደንብ ታውቃለች። ሳሜት ምይል ነበር እንደዛ ያለ ነገር እንዳላደረኩኝ ነግሬሃለሁ። የሰማኸው ውሸት ነበር። ምን እያልክ ነው? የዛኔ ሌላ ልትነግሪኝ የምትፈልጊው ነገር ካለ እንድትነግሪኝም ነግሬሽ ነበር። ከዛ በኋላ ግን እግሬ ስር ወርቀሽ እያለቀሽ ስትለምኝኝ ትዝ ይልሻል? ትዝ አይልሽም ወይ? በደንብ ስሚኝ። ለአሁኑ ይቅርልሻለሁ፣ ግን ዳግመኛ እምነቴን ካጠፋሽ በምንም መልኩ ይቅርታ አላደርግልሽም። ሕይወትሽን አመሰቃቅለዋለሁ አላልኩሽም ነበር? ወንድሜ ማቅጣፍ ነበር እንዴ? ቆይ አንድ ጊዜ አባዬ፣ እማዬ አንተ ላይ ማቅጣብ ነበር እንዴ? እነዚህ ሁለቱ ልክ ጀርባዬ ላይ እንደ ተሰካ ቢላ ለወራት እዚህ ቤት ሲኖሩ ነበር እና አንቺም እነዚህን ልጆችሽ እንደሆኑ እያወቅሽ ግን ምንም ነገር አልነገርሽኝም። ተሳሳቱ እና አሁን ምን ማድረግ ነው ያለብኝ? ንገርኝ። ምንድነው ማድረግ ያለብኝ? እኔ ነኝ ያስቆምኳት። ምን? አንቺም ሁሉንም እያወቅሽ ምንም ነገር አልነገርሽኝም? እንደዛ ነው? ይህን እያወቅሽ ግን ከእኔ ደበቃችሁኝ። ታሳፍራላችሁ። እውነቴን ነው ልነግርህ ፈልጌ ነበር፣ ግን በቃ ቀስ በቀስ እነግርሃለሁ እያልኩ። ምን ማለት ነው ቀስ በቀስ ማለት? እማዬ የምን ቀስ ማለት ነው? የ2 ዓመት ልጅ እያለሁ ምን እንዳደረግሽ ንገርኝ እማዬ፣ ማወቅ እፈልጋለሁ። ምንም አልተፈጠረም። እውነት ሁሉም ነገር ውሸት ነው። ፈጥሮ ያወሩት ወሬ ነው። ኤዛት ውሸት ነው። አሁንም ውሸት ነው ትያለሽ? ሰምሩ እውነቴን ነው። አቁም፣ ይገልሻል። ምክንያቱም ውሸት ስለሆነ ነዋ። ወንድሜ የሆነ ሐሳብ ገባኝ። ምን መሰለ፣ ፈጣሪ አድርገውና እነዚህ ልጆች ማለቴ ኤሳትና ሃሪካ ያንተ ልጆች ቢሆኑስ ማለቴ። እውነት እገልሻለሁ ሂክመት፣ እውነቴን ነው። ባይሞክርኛ አንቺ ቅሌታም ባልሽ ላይ ማቅጠሽበታል እና አሁን ደግሞ ምንም ብታረጊ አይገርመኝም። ከዛ በላይ ምን አለ? በጣም ያሳዝናል። ና በቃ አይ አይሆንም። ወዴት ነው? ኤሳት ዞር በልልን። በፍጹም እንዲህ በቀላሉማ አይሆንም። ለወራት መጥፎ ዓላማችሁን ሰንቃችሁ ቤታችን ውስጥ ስትኖሩ ነበር። አሁን ለሱ መልስ ትሰጡናላችሁ። ኤሳት ትሰማለህ? ለራሳችን ጥሩ ሁኔታ ላይ አይደለም ያለን ነው። ስለዚህ ዞር በልልን። ይበልጥ እናብሰው፣ በጣም የከፋ ደረጃ እናድርሰው። አንድ ጥያቄ አለኝ። ማን ነው የሚደግፋችሁ ሰው? ስማ፣ የሌለ ነገር አታውራ። ከመለክ ጀርባ እኔ ያለሁ፣ ከኔ ጀርባ ደግሞ እሷ አለች። ስለዚህ የሌለ ነገር አታውራ። ዞር በልልን። ኧረ እባክህ እውነትህን ነው። ማን ነው እቅዱን ያወጣው? አንቺ ነሽ? ንገሪኝ። እንሂድ ወንድሜ በቃ። ለምሳሌ የእሳት አደጋው የማን ሐሳብ ነበር? ያንተ ሐሳብ ነበር? ለመጨረሻ ጊዜ ነው የምነግርህ። ዞር በል እያልኩኝ። ለምንድን ነው የማትመልስልኝ? እናንተ የማን ውሾች ናችሁ? አንተ ምን እያደረክ ነው? ዞር በል ወደዛው። ልጄ ተጎዳ። ደህና ነኝ። ተጎድታ? ደህና ነኝ አባዬ። ምንም የምትናገረው ነገር የለም? የቀረ ነገርማ የለም። ከዚህ የእብድ ቤት ብቻ እንሂድ። አልገባኝም። እንዴት እንደዛ ታደርጊያለሽ? እንዴት የሚያፈቅርሽን ሰው ምንም ሳያደርግሽ ትክጂዋለሽ? በይ እንጂ መልሽልኝ እማዬ፣ መልሽልኝ። እውነት አላደረግኩትም። እውነቴን ነው። አባትን ላይ አልማከትኩበትም። ሁሉም ነገር ውሸት ነው። ስለዚህ አባዬ እየዋሸ ነው? አባዬ ውሸቱን ነው ወይ? አሁን ላይ አባት መሆኑን ራሱ እርግጠኛ አይደለም። ኤሳት፣ በቃ ኤሳት አቁም። ምኑን ነው ማቆመው? ጂሃን፣ እንዴት ብዬ? ምን አይነት ነገር እየሰማን እንደሆነ ታውቀዋለህ ወይ? አውቃለሁ፣ ግን ምን ማድረግ እችላለሁ? መሌክና ኑ ቁጭ ብለው ሁሉንም ነገር አቅደውታል። በእርግጠኝነት ይህን ነገር ቀድመው አቅደውት ነው። ቤተሰባችን ውስጥ መግባት እንደሚችሉ ወስነው ነው የመጡት። ይቺ መሌክ ምንድናት? ቆንጆ ስለሆነች ወንድም አውቆ ወደ አንተ እንደገፋት ግልጽ ነው።
የአካል ብቃት አሰር እያላችሁ ስለዋሻችሁ እንደውም ሲገባኝ እናንተ ሁለታችሁም ትኖሩበት ይሆናል። ምን እያልሽ ነው? ምንድነው የምትይው? ምን አልኩ ንገሪኝ። እግርሽን አንድ ያሽታሽ ስላሻለችሽ ልጅቷን ቤት ውስጥ ያስገባሻት አንቺ ነሽ። እሱን ረሳሽው እንዴ? ውለታ የዋለልሽን ሰው በሙላ ቤታችን ውስጥ ታስገቢያለሽ። ንገሪኝ መሌክ እዚህ ቤት ምን ታደርጋለች? አንቺ ነሽ ወደዚህ ቤት ያስገባሻት። በዛ ደግሞ መቻ በቃና ጀግናኑ ደግሞ ከዚህ መጣ። ይህ ምን አይነት ጨዋታ ነው? እህቴን ያየታውን ተቀመጪና እውነተኛ ታሪክን እነግራቸዋለሁ። ወንድሜ የነዚህን እውነተኛ ታሪክን እነግራለሁ። አዳምጠኝ በደንብ አድርገህ ስማኝ። ካፓዶሻ ውስጥ ባለሀብት እንደሆንክ ሰሙ። ይሄ ሰውዬ በሀብት አንገቱ ድረስ ተዘፍቋል። ስለዚህ ምን አንገላታን፣ በሱ ልንጠቀም ይገባል ብለው ተነጋገሩ። አይደለም እንዴ? ከዛ በኋላ ሱምሩን ለብቻው አግኝተዋት እኛ የተውሽን ልጆችሽ ነን ብለው ነገሯት። አንቺም እዚህ ቤት እንዲገባ አደረግሻቸው። ውሸት ነው? አዎ አፍረተቢስ ስለሆኑ ምንም አታመጣም ብለው አስፈራሩሽ። ገንዘብ ስጭና ለበለዚያ ለባልሽ ሁሉንም ነገር እነግረዋለን አሉሽ። ተሳሳትኩኝ እንዴ? ምንድነው የማወራው ነገር ልክ አይደለም እንዴ? ግን እነዛ ሰይጣኖች በምንም መልኩ ሊረኩ አልቻሉም። ከዛ ቀጥሎ ምን አደረጉ? አይናቸውን ጂሃንና ሴቪ ላይ ጣሉ። እማዬ በቃሽ። ብታውቅባቸው ምን ይፈጠር ነበር? ወንድሜ እስኪ ንገረኝ። እነዛ ከይሲዎች ስላላማቸው ካወቅ በኋላ በምንም ተአምር 74 ሳንቲም አልሰጣችሁም፣ ከዚህ በኋላ እንዳላያችሁ ጥፉ ከዚህ ብትላቸው ኖሮ ምን ይፈጠር ነበር? የዛኔ ወይም ምናልባት የሆነ ነገር ታምን ነበር። ስለዚህ ቦታቸውን ይበልጥ ማጠናከር ነበረባቸው። እና እነዛ አጠናካሪ ቦታዎች እነማን ናቸው? ጂሃንና ሴቪ ላይ። እንዴት ደስ ይላል። እንግዲህ ጉድ ስሙ። እነዚህን አግብተው ልጅ ሊወልዱ ነበር ፍላጎታቸው። ለዛም ነው የሻንሳላም ቤተሰብ ጋር ያለውን ግንኙነት ላለማቋረጥ የፈለጉት። አሁንስ ገባችሁ? እውነት አይደለም። ይበቃሻል። የሌለ ነገር ማውራትሽን አቁሚ። ስሚ ሴትዮ፣ የሌለ ነገር አታውሪያት በይ። ይህ እውነት እንደሆነ አሳመረሽ ታውቂያለሽ። አንቺ ነሽ ውሸታሙ። እህቴ እውነት መምጣታችን በጣም ልክ ነው። እሺ ፈልገን እናታችንን እናገኘናል። ከዛ አስቀምጠን ልጆቿ እንደሆነ ነገርናት። እናም በስተመጨረሻ እናታችን ምን አይነት ሴት እንደሆነች ለማየት ችለናል። ፈጣሪ ይመስገን ልጆቿም ከኛ የባሱ ናቸው። እርባና ቢስ ሙልቃቆች እንደሆኑ አይተናል። እና ውዱ እንጀራ አባታችንም እንዴት የተከበረ ሰው እንደሆነ ደግሞ አይተናል። እናታችን ደግሞ እንዳይሻት ናት። መልአክ የሆነች አያት ነው ያለችን። ውሸታም ናት። በሚገርም ሁኔታ በማዋሸት በጣም የተካነች ሴት ናት። ነገሮችን በቀላሉ ወደ ሌላ መንገድ መቀየር ትችላለች። እውነት ነው። በጣም ድንቅ የሆነ ነገር ነው። መምጣታችን በጣም ትልቅ ውሳኔ ነው። ውዱ አያታችንን ነፍሷን በሰላም ያሳርፍ። ውዱ እህቴ በመምጣታችን በጣም ደስተኛ ነኝ። እውነት ደስ ይላል። አባዬ እነዛ መንትዮች አግኝተን ልናናዝዛቸው ይገባል። እውነታው ሲወጣ እንዴ ሹልክ ብለው እንደወጡ አይታቸዋል አይደለ? ስሙ፣ እውነት የሆነ ሰው ከጀርባቸው አለ። ያንን ማጣራት አለብን። ሳሜት ቆይ አንድ ጊዜ አዳምጠኝ። ሳሜት እየለመንኩ ነው። አንዴ ቁምና አዳምጠኝ እባክህ። ሳሜት ይኸውልህ፣ ይገባኛል። አሁን በእኔ በጣም ተበሳጭተሃል፣ ይገባኛል። ግን እውነት ልነግርህ ነበር። ካላመንክም እልልሃለሁ። የመጡ ቀን ሁሉንም ነገር ልነግርህ ነበር። ግን እኔም ለራሴ ግራ ስለተጋባው ነው። እውነት መጥፎ ሁኔታ ላይ ስለነበርኩ ነው። እባክህ አንዴ ብቻ አዳምጠኝ እባክህ። ሳሜት እመነኝ። ተደፍሬ ነው ያለችው። ቆይ አባታችን ያችን ሴት ደፍሮ አልገባኝም። እንዴት እንደዚህ ተዋሸናለች? መልክ ሊገባኝ አልቻለም። ግን ውሸት ባይሆንስ ወንድሜ? ምን ማለት ነው መልክ? ስለፈጠረሽ አምላክ እንዴት አባታችን በዚህ ልክ ጥሩ ሰው አልነበረም። ግን እንደዛ ለድርጊት የሚያደርግ ባለጌ ሰውም አልነበረም። ማንም እንደዛ ሊል አይችልም። ሀብታሙ እንድያፈለኩ ነበር እና እናንተን በድንገት አረገዝኩና ወልጄ ጥያችሁ ሄድኩኝ። ለዛ ነው ልትለን ትችል ነበር። ስለዚህ በድፍረት እንደዚህ አይነት ታሪክ ፈጥራ ነገረች። እንደማናምናት ከመጀመሪያው ማውቃ ነበር። ለዛም ይሆናል ይህን ሁሉ ነገር ያልነገረች። እኛ ላይ የለጠፈችውን ቆሻሻ ነገር ተመልከች። ይሄ ምን አይነት ወንጀላ ነው? የሆነ ዓላማ ያለው የሚደግፈን ሰው ከጀርባችን አለ እንዴ? በድንገታውን የሆነ ድርጅት አባል ሆንን። በቃ ያንን ቤተሰብ ለመሰለል ሆን ብለን የገባት ሰዎች ሆንን። የተቀነባበረ ቅር የተነገራቸው ሴቪላይና ጂሃን መልቀኛ ምን አይነት ነገር ውስጥ ነው የገባ ነው? አልገባኝም። ንገርኝ እስኪ ምን አይነት ነገር ውስጥ ነው የከተተችን? እውነቴን ነው የምልህ ነው። እነዛ ሰዎች ሁሌም ቢሆን ምንም እፍረት የሚባል ነገር የለባቸውም። እሺ አንተን እረዳለሁ። መልክ ቆንጆ ልጅ ናት እና በውበቷ ተማርከ ነው።
ግን አንቺ ከዛ የፈረስ ሌባ ጋር ምን አስበሽ ነው የማይሆን ነገር የጀመርሽው? አክስቴ ይበቃሻል። ይበቃሻል ማለት ምኑ ነው የሚበቃኝ? ሁለት ምናምንቴዎች በድንገት መጥተው አይናቸውን እናንተ ላይ ጣሉ። እናንተም በቃ በፍቅራቸው አበዳችሁላቸው። ጎበዞች፣ ወጥመድ ውስጥ ገብታችኋል። ምንም አትረቡ። ቀና ብለህ ይሄኝ እንጂ ይህ ወጥመድ ነው። አሁንም አልታወቃችሁ? እሺ ገብቶኛል። አሁን ገባ። ፈጣሪ ይመስገን። በጣም ብልህ ሴት ነኝ ማለት ነው። በደንብ አጠንኳቸው። ከዛ ስለነሱ አጣራውና ትክክለኛ ማንነታቸውን አወኩ። ኡፍ እንደማየው ህይወት ለአንቺ በጣም ጥሩ ናት አይደለም? ነይት ልክ ምንም ነገር እንዳልተፈጠረ እንዴት ዝም ብለሽ ትቀመጫለሽ? እንዴት ምንም መፍራት የሚባል ነገር የለሽም አይደለም? ገርመሽኛል። ግን የሰው ልጅ በእንደዚህ አይነት ነገር በትንሹም ቢሆን ሊያፍር ይገባል እኮ። ክፍልሽ ገብተሽ እቃሽን ሸክፈሽ እንደመውጣት አንቺ እዚህ ቁጭ ብለሻል። ለምን እንደሆነ ታውቂያለሽ? ምክንያቱም ገንዘብ በጣም ጣፋጭ ነው። አንቺ ደግሞ ገንዘብ በጣም ትወጃለሽ። ወይዘሮ ነይት ያለ ገንዘብ አይንሽ አይበራም አይደለም? አይ ህክመት፣ አይ ይገርማል። በስተመጨረሻ የምትፈልጊውን አግኝተሻል አይደል? ከዚህ በላይ ምን ትፈልጊያለሽ? እድሜ ልክሽን የምትፈልጊው ይሄን አልነበረም? የዚህ ቤት እመቤት መሆን። ግን በእርግጥ እመቤት መሆን ቀላል አይደለም። ባለቤት እንደሆንሽ ማስመሰል ትችያለሽ። እሱ ቀላል። ይህንን ስቡልኝ ብቻ። አይ ህክመት፣ አይ ረስተሽ መሆን አለበት። ስለዚህ ችግር የለውም። ላስታውስሽ፣ ከዚህ ቀደም ሺህ ጊዜ ነግሬሽ ነበር፣ ግን አሁንም በድጋሚ ደግመዋለሁ። ይህ ቤት የኔ ቤት ነው ታውቂያለሽ። እናም አንቺ በኋላ ነው የመጣሽው፣ ግን አሁን ጊዜው ተቀይሯል። እውነታው እንዳለ ወጥቷል። አሁን ምን እንደምታደርጊ ታውቂያለሽ። በእርግጥ እኔ ባልነግርሽም ማወቅ ነበረብሽ። እላይ ክፍልሽ ግቢና እቃዎችሽን በሻንጣ አድርጊና ልጅሽን ይዘሽ ከዚህ ቤት ውጪ። እንደተከበርሽ ከዚህ ቤት ውልቅ ብለሽ ትወጫለሽ። የመጨረሻ ውሳኔው ደግሞ ይሄ ነው የሚሆነው። እማዬ አንድ ሚስጥር ነግርሻለሁ፣ ግን ለማንም ሰው ትንፍሽ እንደማትይ ቃል ትገቢልኛለሽ። ሲቪ ላይ የህክመት ልጅ አለች፣ ጉድፈቻ ናት። ምን? ሳሜት 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 እባክህ ይህንን አታደርግ። ሳሜት እባክህ ተው። ሳሜት ልታሳብደኝ ነው እንዴ? ምን እያደረግክ ነው? ምንድነው የምታደርገው? ሳሜት ሳሜት አምላኬ ሆይ ምን እያደረግክ ነው? ምንድነው የምታደርገው? እባክህን ተረጋጋ። እንዴ ስማኝ አባዬ፣ ምን እያደረግክ ነው? የ2 ዓመት ልጅ እያለው ምንድነው የተፈጠረው ነገር? ምንድነው? ድጋሚ ካደረግሽው ይቅር አልልሽም ብለሃት ነበር። ይቅር የማይባል ያደረገችው ነገር ምንድነው? እኔ አልማገጥኩበትም። ምን ያላደረግኩትም። ልጄ ስማኝ አባዬ፣ እንዴት ነው እንደዛ ያለ ነገር ይቅር የምትለው? ለአንተ ስል ለአንተ ብዬ ነው ይቅር አልኳት። በአንተ ላይ ልጨክን አልቻልኩም። እስካስበው ልጄ ገና የ2 ዓመት ልጅ ነበርክ። እንደ ወንድምህ አንተም ያለ እናት እንድታርግ አልፈቀድኩም ነበር። አሁን ግን አብቅቷል። አሁን ግን በቃ